ዛሬ በቦቴ ማዕድ ይህን የመሰለ ጥብስ አብረን እንሰራለን። እንዲህ ጥርግ ተደርጎ የተበላ ነው። ትወዱታላችሁ። እስከ መጨረሻው እዩት። በመጀመሪያ ለብርሃነ መስቀሉ እንኳን አደረሳችሁ አደረሰን። መጥበሻ ጣድኩኝ፣ ዘይት አደረግኩ። ከዛ ዘይቱ ሲግል አጥንቶቹን መጀመሪያ እንደዚህ ያበሰልኳቸው ማለት ነው እንዲበስሉ። ከዛ እንደዚህ በደንብ እነሱን ካበሰልኩኝ በኋላ ስጋ አደረኩኝ። ከዛ ከስጋው ጋርም እንደዚህ አንድ ላይ አበሰልኩኝ። እንደዚህ ቆንጆ ነው። ከበሰለ በኋላ ለትንሽ ደቂቃ ነሽንኩርትና ዝንጅብል አደረኩኝ። ነሽንኩርቱና ዝንጅብሉ ጋርም በደንብ በሰለ። ከዛ እንደዚህ የተከተፈ ቲማቲም እና ቀይ ሽንኩርት አደረኩ። አንድ ላይ አበሰልኩ። በምታዩት መሰረት በጣም ነው የሚጣፍጠው። ሞክሩት። አመሰግናለሁ። ላይክ እያደረጋችሁ ደግሞ ከዛ እንደዚህ ሆኖ ቆንጆ ሆኖ እየበሰለ ነው። እንዲህ ከበሰለ በኋላ ከሾርባ ማንኪያ አነስ የሚል ማንኪያ 2 አደረኩኝ አዋዜ። እንደዚህ ቀላቀልኩኝ። ጨው አደረኩኝ። ጨው አደረኩና ደረቅ ቅመሞች አደረኩኝ። እንደዚህ ሆኖ አሪፍ ሆኖ ደርሷል። እየፈላኋ ትንሽ አድርጉበት መረቅ እንዲኖረው ከፈለጋችሁ እንደኔ። ከዛ ቃሪያ አደረኩኝ፣ ቂቤ አደረኩ። በጣም ነበር የሚጣፍጠው። ከዛ እንደዚህ ሆኖ እንጀራዬን አቅርቤ እንደዚህ ሆኖ ደርሷል ማለት ነው። ሞክሩት፣ ትወዱታላችሁ። አመሰግናለሁ። ላይክ አድርጉ።